እሺ ተመልካቾች እንዴት ናችሁ? በዓለም ላይ በጣም የተለመዱ የኢኮኖሚ ቲዮሪዎችን ሳትከተል አንድ የበለጸገች ሀገር አለች። እቺ ሲንጋፖር የምትባለው ሀገር ማለት ነው፣ እስያ ውስጥ ያለችው እና የዘመናዊ ዓለም በጣም ድንቅ የሆነ የኢኮኖሚ ውጤታማነት አለባት የምትባለው ሀገር ነች። የሚገርመው ኢኮኖሚዋ ቲዮሪ የተከተለ አይደለም፣ ወይ ደግሞ መጽሐፍ ሞዴል ላይ የሚገኝ አይደለም። እንግዲህ በዓለም ላይ በጣም የተለመዱ ቲዮሪዎች አሉ እና ከሱ ላይ ሃይብሪድ የሆነ ፎርሙላ የፈጠረች ነች። እቺ ሀገር በዓለም ላይ ያሳካችውን ኢኮኖሚ ውጤታማነትና እንዴት ቲዮሪዎችን ሳትከተል አደገች የሚለውን በጣም ኢምፕሬሲቭ ስለሆነ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ሁሌም አዲስ ነገር ለውድ ደንበኞቹ ይዞ መምጣት የማይታክተው ቴምር ፕሮፐርቲስ በአዲስ ሳይቶቻችን እጅግ ዘመናዊ አፓርትመንት ቤቶችን በዲፕሎማሲያዊ መንደር መቀመጫ ሳር ቤት እንዲሁም በአዋሪ አደባባይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ከከፍተኛ 35% ቅናሽ ጋር ባለ 2 መኝታ በጠቅላላ ዋጋ 5,700,000 በ80 ካሬ ሜትር፣ ባለ 3 መኝታ በ9,900,000 139 ካሬ ባለ 3 መኝታ ቤቶችን እንዲሁም ከዚህ ቀደም ብዙዎችን የቤት ባለቤት ባደረግንባቸው በፒያሳ ሊሴ ሳይት፣ በአያት፣ በሃይሌ ጋርመንት በአጭር ጊዜ የሚረከቧቸውን አፓርትመንት ቤቶች አሁንም በ10% ቅድመ ክፍያ ብቻ እስከ 35% የሚደርስ እውነተኛ ቅናሽ ጋር እየጠበቅነው እንገኛለን። ውስን ቤቶች እጃችን ላይ ስላሉ ፈጥነው በ0957 03 0277 ይደውሉልን። ቴምር ፕሮፐርቲስ። እንግዲህ በሳይዝ ደረጃ በጣም አነስተኛ ሀገር ነች። እንደው ከ735 ኪሎ ሜትር ስኩዌር አትበልጥም። ከአዲስ አበባ ትንሽ ነው የምትበልጠው ማለት ነው። አዲስ አበባ ወደ 527 ኪሎ ሜትር ስኩዌር ነች። ስለዚህ ከአዲስ አበባ ትንሽ የምትሰፋ ሀገር ነች። የ6 ሚሊዮን ህዝብ ነዋሪ ሀገር ነች እና የኢኮኖሚ ውጤቷ በጣም ከፍተኛ ነው። ከ540 ከግማሽ ትሪሊየን በላይ 547 ቢሊዮን ዶላር ጠቅላላ ሀገራዊ ምርት ሳይዝ ያላት ነች። በጣም ናቹራል የሆነ ዋጋ ንረት ወደ 0.5 ከመቶ እና 1 ከመቶ ነው። ስራ አጥነት ራሱ 2 ከመቶ ነው። 2 ከመቶ ማለት ናቹራል የሚባል ስራ አጥነት ያለበት ነው። በጣም የሚገርመው ኢምፖርትና ኤክስፖርት የንግድ ሳይዝ መጠኗ ከጠቅላላ ሀገራዊ ምርት ኦልሞስት ከ400% በላይ ነው። በኤክስፖርትና በኢምፖርት መካከል ያለው ልዩነት ማለት ነው። ከፍተኛ የኢኮኖሚ አቅም ያላት ነች። እንግዲህ እቺ የተፈጥሮ ሀብት ምንም እንኳን የተፈጥሮ ሀብት የሚጠጣ ውሃ የሌለበት ነው። ቀንሷ እያጣሩ ኢቭን ከቶይሌት የሚወጣ ውሃ እያጣሩ ለተለያየ ነገር እንደሚጠቀሙ ተመልክታችሁ ሊሆን ይችላል። ነዳጅ የላትም፣ ማዕድን የላትም፣ የሚታረስ መሬት የላትም። ስለዚህ የሰው እውቀትና ዓለም አቀፍ እውቅናን በቃ ዓለም አቀፍ እውቀትን የሰው ኃይል የተመረጡ አይነት የሰው ኃይልን በመጠቀም የሚሰራ ኢኮኖሚ ያላት ነች እና መንግስት እንደ ሲኦ ሆኖ ሀገሪቷን ይመራል። ሲኦ በሉት፣ በቃ ካምፓኒ ሲኦ ብላችሁ ቁጠሩት። ለምን? በዓለም ላይ የተለመዱት የኢኮኖሚ የእድገት ቲዎሪዎች አሉ። ለምሳሌ ካፒታሊዝም የሚባለው ፊሎሶፊ አለ፣ ሶሻሊዝም የሚባለው ፊሎሶፊ አለ፣ አሁን ደግሞ የነጻ ገበያ ሊበራላይዜሽን የሚባለው ደግሞ ፊሎሶፊ አለ። ሲንጋፖር ግን እነዚህም በሙሉ አይደለም የተከተለችው፣ ሃይብሪድ የሆነ የራሷን የፈጠረችው። ከዛ በዋና ፖይንቶች ላይ እንመልከተው። ይሄ የትኞቹን ስትራቴጂዎች እንደተከተለች። ይሄ የስቴት ካፒታሊዝም የሚባል ስርዓትን ነው ለመከተል የሞከረችው። ምን ማለት ነው? መንግስት የትልልቅ ንብረቶችን ባለቤት በማድረግ ከአይዲዮሎጂ ይልቅ ስትራቴጂ መከተል ማለት ነው። ምክንያቱም አብዛኛው ሀገራት አንድ የሚመረበት የኢኮኖሚ ቲዎሪ አላቸው። ወይ ነጻ ገበያ ከሆኑ ነጻ ገበያ ናቸው፣ ወይ ሶሻሊስት ከሆኑ ሶሻሊስት ናቸው፣ ወይ የመንግስት ቁጥጥር ያለበት ሊሆን ይችላል፣ ኢንዱስትሪ መር ሊሆን ይችላል። የተለያየ ፖሊሲ እንደየራሳቸው አቀባበል እያቀዳደሙ የሚጠቀሙ አሉ። ሲንጋፖር ውስጥ ያለው ግን ይሄ የኦፕሬቲንግ ሲስተሙ ለመመደብ የሚያስቸግር ነው፣ ግን መጥፎ የሚባል ደግሞ አይደለም። በጣም ውጤታማ ያደረጋቸው ነው። አስተሳሰቡ ምንድን ነው ካላችሁ፣ እንደው የነጻ ገበያ መርም ስልትን የቀላቀለ ነው። ግን በዋናነት የመንግስት በቃ ኮኦርዲኔት የማቀናጀቱን ስራ ደግሞ መንግስት ነው የሚሰራው። ካፒታሊዝም ስርዓትም አለበት፣ ግን በመርህ ላይ የተመሰረተ። ስለዚህ በቃ የዓለም አቀፍና ማህበረሰብ አቀፍ ስርዓትን ቀላቅሎ ለመምራት የሚሞክር ነው እና
ሃይብሪድ የሚባል ሲስተም ነው። ከሁሉም ላይ እየቀላቀሉ ከካፒታሊዝም የወሰዱት አለ፣ ከሶሻሊዝም የወሰዱት አሉ፣ ከሊበራሊዝም የወሰዱት አሉ። ስለዚህ የራሳቸውን ሞዴል ነው ክሬት ያደርጉት። ስለዚህ ስትራቴጂ ከአይዲዮሎጂ ይበልጣል የሚል አስተሳሰብ አላቸው። አንዱ ለየት የሚያደርጋቸው እሱ ነው። ሁለተኛው በገበያ ውጤታማነት ያምናሉ። ግን የገበያን ውጤታማነት ማሳደግ ያለበት መንግስት ነው ብሎ ያምናሉ እነሱ። መንግስት እንደ ሲኢኦ ነው የሚቆጠረው። እዚህ የጠቅላላ ሀብት ተቆጣጣሪ በአብዛኛው መንግስት ነው። ለምሳሌ ቤት ግንባታውን ካያችሁ በመንግስት ቁጥጥር ውስጥ ያለ ነው። አየር መንገድ ካላችሁ በመንግስት ቁጥጥር ውስጥ ያለ ነው። ኢቭን ወደብ በመንግስት ቁጥጥር ውስጥ ያለ ነው። ትልልቅ ኮርፖሬሽኖች በመንግስት ቁጥጥር ውስጥ ነው ያሉት። ዋና ዋና ምሰሶቹን መንግስት ነው የሚቆጣጠረው። መሬት በመንግስት ቁጥጥር ነው። ቤት በመንግስት ነው። ትራንስፖርት በመንግስት ነው። ኢቭን ግዙፍ ድርጅቶችን የቴሌኮምን፣ ቴክኖሎጂ፣ ግብርና፣ ሪል ስቴት የሚይዘው ቴማስክ የሚባል ሆልዲንግ አለ። አሁን ኢትዮጵያ ውስጥ የኢትዮጵያ ኢንቨስትመንት ሆልዲንግ እንደሚባለው አየር መንገዱ፣ ኢትዮ ቴሌኮም በሙሉ ጠቅልሎ የመንግስት የልማት ድርጅቶችን እንደሚቆጣጠሩ እንደሱ ብላችሁ ቁጠሩት። ስለዚህ መንግስት ዳይሬክሽን ይሰጥና ግን ገበያው ውጤታማነቱን ይከታተላል። ስለዚህ የገበያ ውጤታማነት በመንግስት ቁጥጥር ውስጥ ነው የሚያልፈው። ስለዚህ ይሄንን መከተላቸው፣ ሃይብሪድ የሆነውን ፎርሙላ መከተላቸው አንደኛ ግልጸኝነት እየፈጠረ መጣ፣ ብክነት እየቀነሰ የመጣው ደግሞ ዓለም አቀፍ ባለሀብቶችን መተማመን እንዲፈጥሩ ነው ያደርጉት። ለምሳሌ ስትራቴጂክ የሆነ የስቴት ካፒታሊዝም ሲከተሉ ምን ያደርጋሉ? በጣም የተለመደው ለምሳሌ 80 ከመቶ የሚሆነው ሲንጋፖራዊ የራሱ ቤት አለው፣ የቤት ባለቤት እንዲሆን አድርጓል። በዓለም ላይ በጣም የተረጋጋ አሴት ያለው ህዝብ ያለበት ሀገር ሲንጋፖር ነው የሆነችው። ለምሳሌ የቤት ባለቤትነትን ከተመለከትን አስገዳጅ የቁጠባ ስልት አላቸው። አሁን እዚህ ሰራተኞች የጡረታ የዜና ያለ ያዋጣሉ። ለምሳሌ የጡረታ አይ ቲንክ 7 ከመቶ ሰራተኞች ያዋጣሉ፣ ቀጣሪው ደግሞ 10 ምናምን ከመቶ ያዋጣል። እና መንግስትም የመንግስት ሰራተኛም ሲሆኑ በተመሳሳይ። ስለዚህ ይሄ አስገዳጅ ቁጠባ ነው። ለመቼ? ለጡረታ ዘመናቸው የሚያገለግል። ሲንጋፖር ውስጥ ለቤትም ለጡረታም ለሕክምናም የሚያስፈልግ በተለይ ደግሞ ለቤት ልማት የሚያስፈልግ አስገዳጅ ቁጠባ አለ። እነሱ የሚቆጥቡት ምንድን ነው? ሰራተኛው 20 ከመቶ ይቆጥባል፣ ቀጣሪ ደግሞ 17 ከመቶ ይቆጥባል። በድምሩ 37 ከመቶ ከደሞዙ ላይ በግዴታ እንዲቆጥብ ይደረጋል። ሲንጋፖር ውስጥ ያለ ሰራተኛ በሙሉ ማለት ነው። ያው በእድሜ ይከፋፈላል። እድሜያቸው ከ55 በላይ የሚሆኑት 32 ከመቶን እንዲቆጥቡ ያደርጋሉ። ከ60 እስከ 65 የሆኑት ወደ 23 ከመቶ እየቀነሰ ይመጣል። ከ60 ዓመት በላይ ያሉት ደግሞ ወደ 15 ከመቶ ቁጠባቸው እንዲሆን ያደርጋሉ። ግን አብዛኛው ሰራተኛ 37 ከመቶ የሚሆኑት ተገዶ ነው የሚቆጥበው ለቤት ባለቤትነት። ስለዚህ መንግስት መኖሪያ ቤቱን ይሰራና ያቀርባል፣ ከቁጠባ ላይ ይከፍላል፣ ቀሪውን ከፍሎ የቤት ባለቤት ይሆናል። ከ80 ከመቶ በላይ የሆኑን ህዝብ የቤት ባለቤት አድርገዋል በዚህ ስልት። ስለዚህ አስገዳጅ ቁጠባ ነው። ለቤት ሊሆን ይችላል፣ ለጡረታ ሊሆን ይችላል፣ ለጤና። ስለዚህ አፎርዴብል የሆነውን ቤት መንግስት ይሰራል፣ ከቁጠባቸው ላይ ደግሞ ትራንስፈር ተደርጎ የቤት ባለቤት ይሆናል። መንግስት አስገዳጅ ቁጠባ ስላለበት የበጀት ጫናው ቀንሶለታል ለመንግስትም በራሱ። ስለዚህ የገበያ ውጤታማነትን በመንግስት ቁጥጥር ነው እነሱ ለመምራት የሚሞክሩት። ይሄንን የፋይናንስ ሚኒስቴር ይመራል ማለት ነው። አሁን ኢትዮጵያ ውስጥም የፋይናንስ ሚኒስቴር የሰራተኞችን ዋስትና እንደሚቆርጠው ማለት ነው። እነሱ ጋርም የፋይናንስ ሚኒስቴር ነው ይህንን የቤት ልማቱን የሚመራው። ደግሞ የሰራተኞች በመዋጮ ቤት እንዲያገኙ ስርዓቱን እሱን ይከተላሉ። ሌላው በጣም የሚያስገርመውና አዳዲስ እየፈጠሩ ያሉት ምንድን ነው? በጣም አስገራሚው የመንግስት ጣልቃ ገብነት አለ፣ ግን ጥበቃ አይደለም። አብዛኛው ካፒታሊስት ሀገራቶች ላይ ያለው ምንድን ነው? ፕሮቴክሽኒዝም የሚባል ነገር አለ። ለምሳሌ የውጭ ባለሀብቶች እንዳይመጡ የሚከለክሉት የሀገር ውስጥ ባለሀብቶችና የሀገር ውስጥ አምራቾችን ለመከላከል እኮ ነው። አሁን ኢትዮጵያ ውስጥ ሌላ የቴሌኮም ኦፕሬተር እንዳይመጣ ሲከለከል የነበረው ለምንድን ነው? ኢትዮ ቴሌኮምንም ፕሮቴክት ለማድረግ እኮ ነው። ሌላ አምራች ኢትዮጵያ ውስጥ እንዳይመጣ የሚከለከልባቸው ምክንያቶች አሉ። ለምን? የሀገር ውስጥ አምራቾች እንዲበረታቱ ይሄ ፕሮቴክሽኒዝም ነው። ካፒታሊዝሞች እና ሊበራላይዝ ሲስተም የሚከተሉት በሙሉ የሚጠቀሟት ነው። ሲንጋፖር ውስጥ እንደዛ አይደለም። ፕሮቴክሽኒዝም የለም ጭራሽ። ኢንተርቬንሽን ግን አለ፣ ከፕሮቴክሽን ውጭ የሆነ ኢንተርቬንሽን። ምክንያቱም ክላሲካሎች እሱን ነው የሚያስቡት። በቃ በታሪፍ ይከለክላሉ። ለምሳሌ
ከውጭ ሀገር ኢትዮጵያ ውስጥ ጫማ አምራች እንዳይመጣ ሊከለከል አይችልም። የሀገር ውስጥ ጫማ አምራቾች አሉ። ስለዚህ መታታ ምርትም ሊሉ አይችልም። የዓለም የንግድ ግንኙነት ላይ ችግር ስለሚፈጠር፣ ነገር ግን ጫማ አምራቾች ላይ ከፍተኛ ታሪፍ የሚጣልባቸው ከሆነ ጫማ አይመጣም። ስለዚህ ሀገር ውስጥ ያሉ ጫማ አምራቾች ሊበረታቱ ይችላሉ። ፕሮቴክሽኒዝም ማለት እሱ ነው። እነሱ ግን በተቃራኒ ሆኖ የቆሙት የውጭ ባለሀብቶች ተዋናዮች እየጋበዙ ሀገራቸው ላይ መጥተው እንዲሰሩ ሲያበረታቱ ነበር እና ትልልቅ ዓለም አቀፍ ብራንዶች ገብተዋል እነሱ ጋር። የሚገርመው ከ7,000 በላይ ዓለም አቀፍ ተቋማቶች ሄድ ኦፊሶቻቸውን ሲንጋፖር ውስጥ ከፍተዋል። የሚገርሙ ሲንጋፖር ውስጥ እነ ሳምሰንግ ከደቡብ ኮሪያ፣ እነ ጎግል ከአሜሪካ፣ ፋይዘር የሚባለው የአሜሪካው የመድኃኒት አምራች ድርጅት፣ የእንግሊዙ ነዳጅ አምራች እነ ሼል በሙሉ ነው የገቡት። ስለዚህ ለሀገር ውስጥ አምራቾቻቸው ትምህርት ይሰጣሉ። ስለዚህ ከምንከላከል አምጥተን ኮምፒቲሽን ውስጥ እንዲገቡና እንዲያድጉ ማድረግ አለብን የሚለውን ስርዓት ነው የተከተሉት። ይሄ የተለመደ አይደለም፣ አዲስ ነው። ስለዚህ ክፍት ነው ያደረጉት። ወጣ ያለ ይመስላል፣ ግን ለእነሱ በጣም ውጤታማ ነው ያደረገው። የኢኮኖሚ ሴንተሮቻችን በሙሉ ግሎባል ቢዝነስ እዛ ነው። እስያ ውስጥ በጣም ቶፕ የሚባለው የፋይናንስ ሴንተር ያለው አሁን ሲንጋፖር ውስጥ ነው። በዓለም ላይ በጣም ቢዚ የሆነው የሎጂስቲክ ሀብ ያለው ሲንጋፖር ውስጥ ነው። ዓለም አቀፍ አንደኛና ሁለተኛ በመውጣት የሚታወቅ ኤርፖርት ያለው ሲንጋፖር ነው። በሌሎችም ታክስ በጣም ዝቅተኛ ታክስ የሚከፈልበት ነው። ከፍተኛ ደግሞ ውጤታማነት ያለበት ነው። አሁን ኮርፖሬት ታክስ ወደ 17 ከመቶ ነው። ሌላ ታክስ የለም። የካፒታል ጌን ታክስ የለም። ሰዎች ሲወርሱ የሚከፍሉት እሱ ታክስም የለባቸው። በጣም ምንዛሬውንም የተረጋጋ ነው ያደርጉት። አንድ የአሜሪካ ዶላር ኦልሞስት የ1.3 ሲንጋፖር ዶላር ነው አንድ የአሜሪካ ዶላር። በጣም የተረጋጋ ነው። በጣም ሰላማዊ ነው። ስለዚህ የመንግስት ሮል እነሱ ጋር በጣም ከፍተኛ ነው። ግን ስትራቴጂካል በሆነ መልኩ ነው የመንግስት ጣልቃ ገብነት ያለው። አንዱ የሚጠቀሙት የተለየ የሚያደርገው እሱ ነው። አዲስ ሞዴል፣ ያልተለመደ ሞዴል ነው። ደግሞ ይሄ ማህበራዊ መረጋጋቶችን የባለቤትነት ስሜት መፍጠር ቀጥታ በመደገፍ አይደለም። ለምሳሌ የቤት ልማትን ሲያመጡ እንደ ዌልፈር በቃ ህዝቤ ቤት ይኑረው በሚለው ገንብተው አይደለም ያደሉት። ቆጥቦ በራሱ ነው ቤት ባለቤት የሆነው የሲንጋፖራዊ ህዝብ 30 ከመቶ ከደሞዙ ቆጥቦ ነው የቤት ባለቤት የሆነው። ይህን ሲስተም ነው የተከተሉት። ስለዚህ ይሄ ቀጥታ ድጋፍ ድጎማ ማድረግ ሳይሆን ሀብት እንዲኖረው ማድረግ። በዓለም ላይ በጣም ስቴብል የሚባለው አሴት ያለው ህዝብ ማለት የሲንጋፖር ህዝብ ነው። ደግሞ ይሄ ዓለም አቀፋዊነትን ይሄ የግሎባላይዜሽን የሚመለከቱበት መነጽር ደግሞ ለየት ያለ ነው። ብዙ ሀገራቶች ግሎባላይዜሽን ኢኮኖሚን ይጎዳል ብለው ይሰጋሉ። ነገር ግን ሲንጋፖር ውስጥ እንደዛ አይደለም። በዓለም ላይ ካለው ሀገራቶች በጣም ክፍት የምትባለው ሀገር አሁን ሲንጋፖር ነው የሆነችው። ጠቅላላ ሀገራዊ ምርቷ በጣም ከፍተኛ እንዲሆን ያደረገው ኤክስፖርቷ በጣም ከፍተኛ። ለምሳሌ ኤክስፖርት የሚያደርጉት በየአመቱ የ638 ቢሊዮን ዶላር ኤክስፖርት አላቸው። ከኢምፖርታቸው በላይ ነው። ኢምፖርታቸው 567 ቢሊዮን ነው። ስለዚህ የውጭ ንግዳቸው ብቻ ወደ 1.28 ትሪሊዮን ዶላር የውጭ ንግድ አላቸው። እንግዲህ አስታውስ፣ በጣም ትንሽ ሀገር ነች። ከአዲስ አበባ ትንሽ የምትበልጥ ሀገር ነች። ጠቅላላ ሀገራዊ ምርቷን እየተመለከታችሁ ነው። ይሄ 1.28 ትሪሊዮን የውጭ ንግዷ ከጠቅላላ ሀገራዊ ምርት ከ547 ቢሊዮኑ ጋር ስታነጻጽሩት 400% ይበልጣል። 400% ነው ይበልጠው። በጣም ከቀውሶች ለመውጣት ያላት አቅም ራሱ በጣም ከፍተኛ ነው። የሀብት ፍሰት ላይ ያላት ቁጥጥር በጣም ሲሪየስ ነው። ክፍት ማድረግ ሳይሆን ግን መንግስት እየተቆጣጠረ ብቃትና ተፎካካሪነትን እያሳደጉ ለመሄድ ነው ሙከራ የሚያደርጉት። ስለዚህ ግሎባላይዜሽንን እንቅ ማድረግ ሳይሆን ካላቸው ባህል ጋር ተሳስሮ እንዲሄድ በቃ ተደራሽነቱ ሰፊ እንዲሆን ነው የሚያደርጉት። ይሄ በጣም ያልተለመደ ሞዴል ነው የተከተሉት። ደግሞ በየጊዜው አፕግሬድ የሚያደርግ ደግሞ ምርታማነት አላቸው። እንግዲህ እንደምታውቁት ብዙ ሀገራቶች ቁጥጥርና ጫና መፍጠር ላይ በቃ ይተማመናሉ። አሁን ኢትዮጵያ ውስጥ የውጭ ባንኮች ይምጡ ከተባለ ከአሁኑ የምትመለከቱ በጣም ብዙ የቁጥጥር ስርዓቶች ትመለከታላችሁ። እነሱ ደግሞ ጫና መፍጠርና ቁጥጥር ላይ አይደለም፣ ፉክክርን በመክፈት የፉክክር መንፈስ እንዲፈጠር ማድረግ፣ በንግድ ሲስተሙ መካከል ግጭቶችን በመቀነስ ችሎታ ላይ መሰረት ያደረገ ኢንቨስትመንት እንዲኖር ያደርጋሉ። ደግሞ ለእሱ በጣም ከፍተኛ ድጋፍ ነው የሚያደርጉት። እውቀት ያበረታታሉ።
ለፈጠራዎች ድጋፍ ያደርጋሉ። በተለይ አነስተኛና መካከለኛ ኢንተርፕራይዞች ላይ ያላቸው እገዛ በጣም አሴት ቫሊዋቸው እንዲያድግ የግብር እፎይታ ለአምራቾች በመስጠት ምክንያቱም በተከታታይ ያለ እድገትን ለመመስረት ያደረጉት ጥረት በጣም ከፍተኛ ነው። የተለየ ሞዴል የተከተሉት በኋላ ከካፒታሊዝም እና ከሶሻሊዝም ጋር አነጻጽርላቸዋለሁ። በጣም የጀርባ አጥንት ነው የሚባለው ደግሞ አንደኛው ምንድን ነው? የፖሊሲያቸው ቅልጥፍና፣ ቀልጣፋ የሆነ ሴክሬት ነው የሚባለው። እንደውም ቀልጣፋ የሆነ ስርዓት አላቸው። አንዳንድ ሀገር ላይ አንዴ ፖሊሲ ከወጣ ድርቅ ብሎ ነው የሚቀረው። ፖሊሲ ለመለወጥ ችግር ነው። ቢሮክራሲው ረጅም ስለሆነ አንድ ፖሊሲ ከወጣ በኋላ እሱም ፖሊሲ ለመለወጥ መከራ ነው። ሲንጋፖር ግን ዋናው አቅም ያለው ቅልጥፍና ላይ ነው። አንድ ፖሊሲ ይወጣል፣ ይሞክራል፣ ይለካል። ማስተካከያ ካስፈለገ ማስተካከያ ያስፈልገዋል። መለወጥ ካለበት በፍጥነት ነው የሚለወጠው። ፖሊሲ ለመለወጥ ያላቸው ድፍረት በጣም የሚገርም ነው። ገብታችሁ ብታነቡ ደግሞ መቼ ጠቅሟቸዋል? የዓለም አቀፍ ቀውስ ሲመጣ፣ የነዳጅ ቀውስ ሲመጣ፣ ኢቨን ኮቪድ አካባቢ ላይ በጣም ውጤታማ ነበሩ። ስለዚህ ይሄ ቅልጥፍናቸው ምን አደረጋቸው? የውጭ ባለሀብቶች ሀገራቸው ላይ እየመጡ ኢንቨስት እንዲያደርጉ የተፎካካሪነት እድላቸውን በጣም ነው የጨመረው። ከሌሎች ሀገራቶች በተለየ በጣም ቀልጣፋ የፖሊሲ አማራጭ ያለበት ሀገር ሲንጋፖር ነው። ዓለምም ከሲንጋፖር መማር አለበት ተብሎ ሊስት ከሚወጣው መካከል አንዱ ቀልጣፋ የሆነ ፖሊሲ፣ ምቹ የሆነ ፖሊሲ መኖር አለበት ነው ይባሉ። ደግሞ መተማመኛ ማስቀመጣቸው፣ ደግሞ የመፈጸም አቅማቸው በቃ ዜጎች፣ የሲንጋፖር ዜጎች ተቋማቶቻቸውን ያምናሉ። ኢንቨስተሮች በጣም መተማመን አላቸው ቢዝነስ ላይ። ሀገሩ ላይ በጣም ብዙ ቢዝነሶች ፖሊሲው ለረጅም ጊዜ የሚያገለግል የተጠና ፖሊሲ ስለሚወጣ ያላቸው እምነት በጣም ከፍተኛ ነው። የሀገር ውስጥ ባለሀብቶች፣ የውጭ ባለሀብቶች። ግን ይሄ እምነት የመጣው ዝም ብሎ አይደለም። በጣም ግልጸኝነት፣ ሙስና ለማጥፋት የሄዱት ርቀት፣ በጣም ፐርፌክት የሆነ የመረጃ ልውውጥ ኮሚኒኬሽን ያለው እንደው በተቋማቶቸው መካከል ያላቸው መናበብ ደግሞ በጣም ጥሩ እንደሆነ ነው የሚቀርበው። ስለዚህ የማስፈጸም አቅም ሲኖር ያው እቅድ ውጤታማ መሆኑ አይቀርም። ሌሎችም የመጡ እነሱ ጋር ኢንቨስት ያደርጋሉ። ስለዚህ ዓለም መማር ካለበት ከሲንጋፖር ምንድነው መማር አለበት የሚሉት ብዙ ጊዜ አሁን ማስተማሪያ እየሆነ ነው። ቪዲዮዎች ትመለከታላችሁ። በጣም የሚገርም የቱሪዝም እንቅስቃሴ ትመለከታላችሁ። ምንድነው መማር አለበት? አንድ ኢኮኖሚ ሲያድግ ግሮስ ሲያድግ ፕሮስፔሪቲ ላይ ይደርሳል ይባላል። በቃ የመጨረሻ የናጠጠ ልትሉ ትችላላችሁ፣ ብልጽግና ልትሉትም ትችላላችሁ። በአንድ መንገድ ብቻ ኢኮኖሚ እንደማያድግ አስተምራለች ለዓለም ኢኮኖሚ። ሶሻሊዝም ተከትሎ ብቻ አይደለም ማደግ ያለው፣ እሱ ብቻ አይደለም መንገዱ። ካፒታሊዝም ብቻ ተከትሎ አይደለም ማደግ ያለው። ስለዚህ ሃይብሪድ የሆነ ቅልቅልም የዓለም ኢኮኖሚ ያስተምራል የሚለውን አስተምረዋል። ስለዚህ እድገት የሚመጣው ቲዎሪዎችን በማቀናጀት ነው። ለምሳሌ ከካፒታሊዝም መወሰድ አለበት፣ ከሶሻሊዝም መወሰድ አለበት የሚለውን አስተምረዋል። ፖሊሲ ከወጣ በኋላ ተሞክሮ የማይሰራ ከሆነ ችግር ካለበት በፍጥነት መለወጥ ላይ ከሲንጋፖር ትምህርት መማር እንዳለበት ብዙ መጽሐፎች ላይ ታገኛላችሁ። ይህ ርዕዮተ ዓለም ቲዎሪ ብቻ በማስቀመጥ ሳይሆን ብቃት፣ መሰረታዊ ብቃትን ቅድሚያ በመስጠት ለሀገር የሚሆኑ ደግሞ በጣም የሚስማሙ ስርዓቶችን ደግሞ መንደፍ በጣም አስፈላጊ እንደሆነ ከሲንጋፖር መማር ይቻላል። ካልቸራቸውን ሳይተዉ ማለት ነው። አንድ የሆነ ወጥ የሆነ ሞዴል ሳትከተል ነው የራሷን ኦልሞስት ሞዴል ሊባል ይችላል። ሃይብሪድ የሚባለው ኢኮኖሚ ሃይብሪድ የሚባለው የሃይብሪድ ፎርሙላ ነው ወይ ደግሞ ሃይብሪድ ኢኮኖሚ ነው የሚባለው። በዓለም ላይ የነፍስ ወከፍ ገቢ ሁለተኛው ሀገር ነች። $156,000 በላይ በአመት የሚገኝበት ፈጠራ ኢኖቬሽንን በማበረታታት በዓለም ላይ ምርጥ ፈጠራ ያበረታታሉ ከሚባሉ 5 ሀገራቶች መካከል አንዷ ነች። ስለዚህ ዓለም መማር ያለበት ምንድን ነው? ይሄ የከተማ አስተዳደር ስርዓታቸው፣ የቤት ፖሊሲ ስርዓታቸው፣ የንግድ ስትራቴጂዎቻቸው፣ ሙስና ለመከላከል በጣም ሰላማዊ ዘሴፈስት የሚባለው ሀገር ሲንጋፖር። ምንዛሪያቸውን የተረጋጋ ለማድረግ እውቀት የሚያበረታቱበት መንገድ፣ መንግስት ሀብቱን የሚጠቀምበትና ግልጽ የሆነበት አሰራር በሙሉ መንግስት እንደ ሲኦ ሆኖ ነው የሚመራው ሀገሪቷን። ለምሳሌ የካፒታሊዝም ስራ ካያችሁ የመንግስት ጣልቃ ገብነት በጣም ዝቅተኛ ነው። የግል ሴክተሩ ይንቀሳቀስ ነው የሚለው ካፒታሊዝም። ሶሻሊዝም ላይ ከመጣችሁ ደግሞ በመንግስት ቁጥጥር ነው፣ ሀይ ነው፣ በጣም ከፍተኛ ነው የመንግስት ቁጥጥር ጣልቃ ገብነት። ይህ ሊበራላይዜሽን ደግሞ ከሆነ ደግሞ የተወሰነ ነው፣ የመንግስትም አለበት የግልም ስለሚሆን መካከለኛ አይነት የመንግስት ጣልቃ ገብነት አለ።
ሲንጋፖር ከሄዳችሁ የሲንጋፖር ሃይብሪድ የሚባለው ፎርሙላ ላይ ግን ከሄዳችሁ የመንግስት ጣልቃ ገብነት በጣም ከፍተኛ ነው፣ ግን ስትራቴጂክ ነው። ሁሉም ንብረት እኮ በመንግስት ነው። መሬቱም በመንግስት ነው። አየር መንገዱም፣ ወደቡም፣ ቤቱም ሁሉም ነገር የመንግስት የልማት ድርጅቶች በሙሉ በመንግስት ናቸው። የፋይናንስ ሴክተሮች በመንግስት ናቸው። ነገር ግን ስትራቴጂክ ነው። የህዝብን ኑሮ ለመለወጥ ተብለው የሚሰሩ ናቸው። የገበያ ነጻነትን ከተመለከታችሁ ለምሳሌ ካፒታሊስቶቹ በጣም ከፍተኛ የገበያ ነጻነት ይሰጣሉ። ገበያ በራሱ ይወስን ነው የሚሉት። ሶሻሊስቶቹ ደግሞ ዝቅተኛ የገበያ ነው፣ በቃ መንግስት ዋጋ መተመን አለበት፣ ቁጥጥር ማድረግ አለበት ነው የሚሉት። የገበያ ነጻነት አይሰጡም። ሊበራሎቹማ ጭራሽ በቃ ምንም ጣልቃ መንግስት መግባት የለበትም፣ ራሱ ገበያው በራሱ ይምራ፣ በጣም ከፍተኛና ፍሪ መሆን አለበት ይላሉ። ሲንጋፖር ስትሄዱ ደግሞ በጣም ከፍተኛ የገበያ ነጻነት ይሰጣሉ፣ ግን በምን በመንግስት ጣልቃ ገብነት ያለበት። ይሄ ደግሞ ድጋፍ ለህዝብ ያላቸው ድጋፍ ካያችሁ አሁን ካፒታሊስት የሆነው ስርዓት ሁሉም ሰው የራሱን አቅም መወጣት አለበት መስራት አለበት ስለሚባል ዝቅተኛ የሆነ የሴፍቲኔት አይነት ጥበቃ ነው ያለው። ሶሻሊስቶቹ ደግሞ ሀይ ነው፣ የግለሰብ አይደለም፣ ሀብትና ንብረት በሙሉ የህዝብ ነው የሚል ሼር የማድረግ አይነት ራሽን አይነት ስራ ስላለበት ከፍተኛ የሶሻል ሴፍቲኔት ስርዓት ይከተላሉ ሶሻሊስቶች። ሊበራሎቹ ዝቅተኛ ናቸው፣ በግለሰብ አቅም ነው የሚመሩት። ሲንጋፖር ከሄዳችሁ ግን ይህ ሰልፍ ፈንድድ መሆን አለበት ህዝቡ፣ በቃ የራሱን አቅም በራሱ እንደው በመንግስት የተደገፈ ሀብታም እንዲሁም ማድረግ ንብረት ያለው እንዲሁም ማድረግ። ለምሳሌ በቁጠባ ስርዓት ውስጥ የጤና መድኖቻችሁን ይሸፍናሉ። በዓለም ላይ ጥሩ የጤና ስርዓት ያለበትን ሁኔታ ለመገንባት ሪሰርች ተቋማቶችን ለመገንባት ጥረት ነው የሚያደርጉት። የጡረታ ዋስትና ኖሮት እንዲያገኝ ነው የሚያደርጉት። የቤቱ ሀብት እንዲኖረው ነው የሚሰሩ። ስለዚህ ምንድን ነው ራሱን ፈንድ እንዲያደርግ የቁጠባ ስርዓት ውስጥ ገብቶ ራሱን ፈንድ እንዲያደርግ ነው ጥረት የሚያደርጉት። ለዚህ ነው የሲንጋፖር ኢኮኖሚ ሶሻሊስት ሆኖ ነው ያደገው መባል አይችልም። ካፒታሊስት ሆኖ ነው ያደገው መባል አይችልም። የብዙ የዓለም ሀገራቶች የመጡ ስርዓት በሱ ስርዓት ውስጥ አልፎ ነው። ነገር ግን እሷ ጋር ሲመጣ ግልጽ የሆነ ሲንጋፖር በምን አደገች ሲባል በዚህ ተብሎ አይነገርም። መጽሐፍ ላይም የለም፣ በኢኮኖሚ ቲዎሪ ሀሳቦች ውስጥም የለም። ወጥ የሆነ ቲዎሪም የላትም፣ በቃል የሚጠቀስም የላትም። ከሁሉም አዳቀለችና ሃይብሪድ ድቅል ማለት ነው ሃይብሪድ ኢኮኖሚ ፈጠረች። ይኸው አሁን የደረሰችበት ቦታ ላይ ደርሳለች። ስለዚህ ብዙ ሀገራቶች ከዚህ መማር ይችላሉ። እንግዲህ ኢትዮጵያ ውስጥም ብዙ ጉብኝት ወደ ሲንጋፖር ሲደረግ እንመለከታለን። አይ ቲንክ ብዙ ነገር መማር እንደሚቻል አስባለሁ። ይችን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።